ያው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሁለት ትላልቅ ሰነዶች የሚያዝያ 23 የቀረበ 9 ኮሚቴዎች 11 ወር ደግሞ ከውጭ ሀገርም ሆነ ከሀገር ውስጥ እውቀት ያላቸውን ሰዎች ሰብስቦ አዳብሮ አብስሎ ለኢትዮጵያ እስልምና ጉዳዮች ለወደፊት እንደ ሕገ መንግሥት ያገለግላል። ከ33ቱ አሁን እዚህ የተገኙ 20 ሰዎች ያው ስማቸው እዚህ ተመዝግቦ ይገኛል። እናንተ የክልሉ ሶስት ሰዎች የመጣችሁ እዚህ ላይ ተፈርማላችሁ። ሁላችሁም ደግሜን ሁለቱንም ሰነዶች አጽድቀናል፣ እናውቃለን፣ አጥንተናል የምትሉት አላሁ አክበር እሺ መልሱ። የማታጸድቁ ካላችሁ ድምፅ ታቅቦ ካለ ድምፅ ታቅቦ ቆጠራው ይደገምልን። እሺ ቆጠራው ይደገምልን እየተባለ ነውና እስኪ አጽድቅና ሻሽሎም ቀረባ ስለሆነ ከነ ማሻሻያው አጽድቀናል የምትሉ እጃችሁን አንድ ያው አላሁ አክበር እሺ መልሱት። አናጸድቅም ይመርመር ይቆይ የምትሉት እጃችሁን አንድ ያሳዩ። አናጸድቅም የምትሉ የለም። ድምፅ ታቅቦ የለም። በሙሉ ድምፅ ሰነዶቹ ሁለቱም ሰነዶች ጸድቀዋልና ሁላችንም ፈርመን ቀጣዩን አጀንዳ ኢንሻአላህ ነገ እንቀጥላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። 2 ዓመት ሙሉ ሁለቱንም ሰነዶች ስታጠኑ የነበረ ሁለቱ ሰነድ ነው።